እንደ ሩታዬ ጀይና ሴት መሆን በጣም ነው የሚያስደስተው። በጀይንነቷ በትዕግስትነቷ ሁሉም ነገር በመቻሏ እንግዲህ አበጋዝን ቻለችው። እኔ ቢሆን እንደው ድሮ ነበረ ችግር የሚፈጥረው። በጣም ትዕግስተኛና ቻይ፣ በትዕግስት ሁሉንም ነገር የምታደርግ፣ በትዕግስት ሁሉንም ነገር የምታሳልፍ ልጅ ናት ሩታዬ። አንቺ የምትደነቂ ነሽ። እውነት አንቺ ያለ መድነቅ ንፉግ ነው የሚሆነው ማለት ነው። ሁሉም ነገር በፍቃዱ ሲያደርግ በፍቃዱ ሲያከናውን የነበረ ሰውየው ዛሬ ምንም መጥቶ ምንም መስታውሶ ነገር የለም ማለቱ በጣም ነው የሚያስገርመው እውነት ለመናገር ማለት ነው። ነገር ግን እንግዲህ ያው ሰው ልጅ የዘራውን ያጭዳል ማለት ነው። አብርሃም እንግዲህ ዋጋውን ያገኘዋል ማለት ነው። እያደረጋትን በሙሉ እንግዲህ የዘራውን ያጭዳል ማለት ነው። አንድም ሳትቀር ነው ዋጋ የሚከፍልበት ማለት ነው። ነገር ግን ሩታዬ ያለማድነቅ አይቻልም። እውነት በጣም ቻይ እና ትዕግስተኛ ሴት ነሽ። እውነት እኔ እንደ አንቺ ትዕግስተኛ ቢሆን እንደ አንቺ ቱት ቢሆን በጣም ነው ደስ የሚለኝ። ግን የለኝም። እኔ አንድ ነገር ሳደርጉኝ እኔ 10ሩን ነው ማድረግ የሚፈልገው። ምክንያቱም በጣም ሆነ ችሎ መሳለፍን ይጠይቃል፣ ትዕግስትን ይጠይቃል።